ከፊታችን ዒድ እየመጣን ያለውና ዒድ አልአድሃ አረፋን በዓል በማስመልከት እንደ ኦሮሚያ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንትነቶ ለህዝባችን ምን መልእክት የደስታ መልእክት ያስተላልፋሉ? ወሊላሂ አልሐምዱ ወሽክሩ። የኦሮሚያ ክልል ሙስሊሞች በአጠቃላይ እንኳን ለ1447ኛ ዓመተ ሂጅራ ዒድ አልአድሃ እንኳን አደረሳችሁ እያልኩኝ የዘንድሮ ዒድ ወይም የዘንድሮ በዓል ልዩ ከሚያደርጋቸው ብዙ ነገሮች አሉ። እሱም አንደኛ ሀገራችን ሰላም ሆና እንደ ሀገራችን ሁጃጁም ሰላም ሆኖ ሐጅ የሚሄደውም በንያ የነየተ አገር ቤት ያለው በሰላም በመተዛዘን ያለውን የሌለውን እየረዳ በአንድነት እያካሄድ ሁለት ነገሮችን አንደኛ ዓመት በዓል በየዓመቱ የሚመጣ ዒድ አልአድሃ ለማክበር የዘንድሮ ዒድ በጣም ለየት ያደርጋል። ሁለተኛ ከዒድ በኋላ ደግሞ በአራተኛው ቀን ላይ ምርጫ አለ። ይሄም ደግሞ ለኛም ለሀገራችን ትልቅ ተስፋ ያለው ምርጫ ስለሆነ በየ5 ዓመቱ የሚመጣ ለሁለቱም የተዘጋጀ የሆነ ህዝብ ስለሆነ እናንተ ሐጅ ያልመጣችሁት እዛ ለኛ ሐጅ አካሄደን ጨርሰን ኢንሻአላህ እኛም ለምርጫ ቶሎ ብለን እንድንገባ እንድንደርስ ዱዓ አድርጉልን። እኛም ደግሞ አርደል አረፋ አላህ ወፍቆን ተቆምን ደግሞ ለእናንተ ዱዓ እናደርጋለን። አላህ ህዝባችንን አገራችንን ሰላም ያደርጋት ይላቸዋለሁ። በተለይ ኢማሞች፣ ዓሊሞች፣ ዱዓቶች ትልቅ ኃላፊነት አለባቸው። ዒድ የምታሰግዱ ኮሚቴዎች፣ ዒድ የምታዘጋጁ ወጣቶች አንድነታችን እንድጠብቁ፣ ሰላማችን እንድጠብቁ ለዒድ ዒዳችን እስላማዊና ብቻ ሆኖ እንዲያል ድባቡ የበለጠ እንዲያምር ዓለም አቀፍ ኢትዮጵያ እንደ ድሮ አይደለችም። ሁሉም ሚዲያ ወደ ኢትዮጵያ ዞሯል። ባለፈው ዒድ አልፈጥር ላይ አይተው ብዙ ትላልቅ ሚዲያዎች የዘገቡበት ዒዳችን የነበረ ነውና ያውኑ ደግሞ ምርጫ ከዓለም አቀፍ የተለያዩ አምባሳደሮችም የመጡ ስለሆነ ብዙ ሚዲያ የዓለም ሚዲያ ኢትዮጵያ ላይ ስላለች ድባቡም አጀማመሩ መጨራረሱም እንዲያምር ሁላችሁም የበኩላችሁን አስተዋጽኦ እንድታደርጉ በኦሮሚያ መጅሊስ ስም ማስተላለፍ ፈልጋለሁ። አመሰግናለሁ። ሼኻችን ሼኽ ጋሊ ሙክታር የኦሮሚያ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ለሰጡን ጊዜና መልእክት እጅግ ከልብ እናመሰግናለን። ኑር ሰላም መስመር ላይ የኦሮሚያ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት የሆኑት ሼኻችን ሼኽ ጋሊ ቀጥታ መስመር ላይ እንደሚገኙ ከስቱዲዮ እየተነገረን ያለው። ሰላሙ አለይኩም ወራህመቱላህ ሼኽ። አለይኩም ሰላም ወራህመቱላህ ወበረካቱ። ማሻአላህ እንዴት ናችሁ? ደህና ናችሁ? ወሊላሂ አልሐምዱ ወሽክሩ። እንዴት ናችሁ እናንተ? አልহামዱሊላህ ከአፍሪካ ቲቪ የቀጥታ ስርጭት የለበይክ ዝግጅታችን ላይ ነው የምንገኘው። እዛ ያለውን ድባብ ለተመልካቾቻችን ለማስቀኘት እንግዲህ እኔ ሙባረክ አደም እንዲሁም ደግሞ እንግዳዬ ኑር ሰላም እዚህ ስቱዲዮ ነው የምንገኘው። እናንተ ደግሞ በጣም በተወዳጁ 8ኛው የዙልሂጃ ቀን የመተሩያ መካ ማነው ሚና ድንኳን ውስጥ ነው የምትገኙት። ሼኽ ድባቡ እንዴት ነው? ምን ይመስላል? ብስሚላሂ ረህማኒ ረሂም أولاً السلام عليكم ورحمة الله وبركاته. يا أفريكا تي في ጋዜጠኞችና እንደዚሁም በዚህ የምትከታተሉን በሙሉ እንኳን ለዛሬ የተከበረው ቀን እንኳን አላህ አደረሰን ይላችኋለሁ። እንግዲህ ሙባረክ ቅድም እንዳልከው ድባቡ እንዴት ነው ብለን ነው የጠየቀውና ድባቡ የሐጅ ድባብ ነው። እንግዲህ የሐጅ ድባብ እንደምታውቁት ድባቡ የሐጅ እኮ ያልወጀበበትም የወጀበበትም ሁሉም ይደሰታል ሐጅ ወር ሲደርስ ማለት ነው። ትክክል። እንደምታወቀው የሐጅ ወር ሲደርስ
በአካሉ የመጣ ብቻ ሳይሆን በልቡም የመጣም እኮ ድባቡን ከኛ ጋር እየተካፈለ እንደሆነ እንረዳለን። ስሜታችን ይሰማናል ለማለት ፈልጌ ነው። ስለዚህ ሚና ዛሬ ሳይሆን ነብዩላህ ኢብራሂም አለይሂ ሰላም ከነቤተሰቦቻቸው ከዛ ወዲህ ሁሉም ነብያቶች እስከ ነብያችን አለይሂ ሰላም መሐመድ እስከ ምድርስ ድረስ ሰሃቦቻቸው ትላልቅ ደጋግ ሰዎች ያደሩባት ቦታ ናትና ያ ስሜት ነው የሚሰማል። ያ ስሜት እንግዲህ አስብ እኛ ዛሬ ከኢትዮጵያ ከሀበሻ የተቀደሰች ሀገር መተን አረቡም አጀሙም ዓለሙም የተሰባሰበበት ዱንካን ምድር ስታያት አካባቢዋ ጠባብ ትመስላለች፣ ግን በሚሊዮን የሚቆጠሩ ሁጃጆችን ከፍታ ትቀበላለች። ሱብሃንአላህ። ይሄ ማለት የአላህ ሙጂዛ ያለበት ምድር ነው። የአላህ ሙጂዛ የተካሄደበት ምድር ነው። ነብዩ እስማኤል አለይሂ ሰላም ሊታረድ የተኛበት ምድር ነው። ነብዩ ኢብራሂም አለይሂ ሰላም እናታችን ሀጀራ የእስማኤል እናት ድንጋይ የወረወረችበት ነብዩ ሰለላሁ ዐለይሂ ወሰለም ያደሩበት ብቻ ሳይሆን እዚህ ጋር የመጨረሻ ኹጥባ ያደረጉበት ነው። እንግዲህ አስብ ሁሉም ከአረቡ ከአጀሙ ጥቁሩ መልኩ ሳይለይ ሲሰባሰብበት አንድ ወጥ ቃላቶችን እየተጠቀመ አለባበሱ አንድ ወጥ የሆነ ሁሉም ወደ አላህ ተመልሶ ከአላህ ሰላም እዝነቱን ፈልጎ እጁን ወደ ላይ ሁሉም እኩል የሆነበት ረኢሱም መርኡሱም ማለት መሪውም ተመሪውም እኩል የሆነበት ትክክለኛ የአላህ ባርነቱን ሰው የሚገልጽበት ምድርና ቦታ ስለሆነች ስሜቱ ለኔ በጣም ከባድ ነው። እዚህ የመጣው በሙሉ አላህ ይቀበለው፣ ያልመጣውንም ደግሞ አላህ ያሳካለት ኢንሻአላህ። እድሜ ልካችን እዚህ እየተመላለስ ታቻል ዘንድሮ ካልመጣችሁ ኢንሻአላህ አላህ ይወፍቃችሁ። በዱዓ እናስታውሳችኋለን። ሐጅ አድርገን የማናቃለን ሐጅ ያደረጉ ሰዎች ደግሞ ልምዳቸውን እዚህ ከጎኔ ቁጭ ብለው ያካፈሉ ነው። አናቆም የሐጁን ስሜት ሐጅ ምን እንደሚመስል ነገር ግን እንዲጋባብን እናንተ እዛ ያላችሁ ሰዎችን ስናይ ድባቡ ለካ ይሄ ነው የሐጅ ምንለውን እንድንወስድ አድርጎናል። አላህ ደግሞ ምናልባት አንድ ቀን ወፍቆን ደግሞ ቦታው ላይ ቆመ ምን ይሆናል። ሼክ እንግዲህ በሐጅ ጉዞ ታሪክም ከፍተኛ ቁጥር ያለው ተጓዥ የሚኖረው ከኦሮሚያ ክልል አካባቢዋ እንደሆነ በተለያየ ጊዜ ሲነገር ነው። የሁጃጆቻችን በተለይ ከዚህ አካባቢ ከኦሮሚያ የተለያዩ አካባቢዎች የመጡ ሁጃጆቻችን ያሉበት የመስተንግዶ ሂደት አሁን ያለው ሁኔታ ለነገው ቀንም ደግሞ እየተሰጣቸው ያለው የዳዕዋ የትምህርት ፕሮግራም እስቲ ምን ይመስላል ይቃኙልን። አላህ ይባርክ ፊክ። ያው ሐጅ በጣም ተሻሽሏል። እንደምታውቀው ከዚህ በፊት ሰው ቪዛ ለመውሰድ ፕሮሰስ ለማድረግ ራሱ አዲስ አበባ ሳምንት ቁጭ ብሎ ከምዝገባ ሂደት ጀምሮ እስከ መጨረሻ ድረስ የሚከታተለው። አሁን ግን ዲጂታል ተጠቅመን ኦሮሚያ ውስጥ 13 ጣቢያ ነው ያለን። 13ቱም ጣቢያው ላይ ቲኬቱንም ሆነ ቪዛውንም እንደዚሁም ፓስፖርቱን እዛው ተመዝግቦ እዛው ወስዶ እዛው ኮርስ ወስዶ ነው የሚባል ነገር አለ። አንድ ባስ 45 ሰው ይዛል። በሀገራችንም ሆነ ዓለም አቀፍ ስታንዳርድ ስለሆነ ማለት ነው 45 ሰው ላይ አንድ ሰው በጣም የቀራ በጣም ስላጀ ከአገር ቤት ጀምሮ እስከ መዲና ድረስ ከመዲና እስከ ሚና ድረስ እስከ መካ ድረስ ከመካ እስከ ሚና እስከ መጨረሻ ድረስ የ45 ቡድን ላይ በዚህም ተጨማሪ ደግሞ ትላልቅ ዓሊሞች የፌደራል መጅሊስም ሆነ በገጠርም ተለያየ እነሱም ደግሞ መጥተው እያስተማሩ ነው። በየግሩፓቸው በየክላሳቸው እየዞሩ
ጥያቄ ያላቸውን እየጠየቁ እያስተማሩ ነው። አብረው ተጉዞም ደግሞ ተሰረፉበትም ቦታ ደግሞ ያስተምራሉ። ካድሞችም አሉ። ይሄ ብቻ አይደለም። በጣም ዘንድሮ ለየት የሚያደርገው ከዚህ በፊት ኑሱክ የምትባል አለች። ኑሱክ ማለት እቺ ናት። እቺ ማለት ስለኔ ሲዲ ሙሉ አለባት ማለት ነው። ይሄ ከዚህ አመት በፊት ዛሬ 2 አመት 3 አመት በፊት እዚህ መተን 2 ሳምንት 1 ሳምንት ቆይተን ነው አረቦቹ መጥቶ የሚሰጡን። ዘንድሮ ግን በተመቻቸ የሀጅ ሚኒስቴሩ ተጠይቆ አዲስ አበባ ቦሌ አየር ማረፊያ አምጥቶ እኛ ከዛ ሳንነሳ ተሰጥቶን ነው እዚህ የመጣ ነው ማለት ነው። የዘንድሮ መስተንግዶ ለየት የሚያደርገው አንዱ ይሄ ነው ማለት ነው። ስለዚህ ይሄ ማለት ይሄ በቂ ነው ማለት አይደለም። በቂ ነው ማለት አይደለም። ህዝባችን ያለውን ንብረት ቤቱን ሁሉ ሽጦ አሁን ቅድም አንድ ልጅ ምን ገጠመኝ መሰለ? አንድ ማቆ ልጅ ነበረ አብረን የቀረው ነው ልጅ ነው። እኔ ከማን ጋር ነው የመጣው ብዬ ስጠይቀው እናቴንም አደም ይጀምጣል እንዴ ያንተ ሀብት እኔ አደገ እንደ ብዬ ስጠይቀው ያለችኝን አንድ መኖሪያ ቤት ሽጬ አባቴንም እናቴንም እኔም ሶስቱንን መጣን አለ። ይሄ ማለት ለዚህ ቅድማ ያንሰዋል እንጂ አይበቃም። ከዚህ የበለጠ ደግሞ ኢንሻአላህ ቅድማ መጅሊሱም ያሻሻለ ከዚህ የበለጠ ቅድማ እንዲሰጥ ተስፋ እናደርጋለን። እኛም ደግሞ ጥረት እያደረግን ነው ለማለት እወዳለሁ። መርሐባ። ምናልባት ሼክ እንዳሉት ደግሞ ሁሉ ነገር አልጋ ባልጋ ላይ ሆን ይችላል። በአንድ ጀንበር ሁሉ ነገር ደግሞ ተስተካክሎ ሁሉ ነገር ሊሞላ አይችልም። አንደኛ ሐጅ ነው፣ በባህሪው መሸቃ አለው። ትንሽ የሚያስቸግሩ ነገራቶች፣ ድካሞች ይኖራሉ። ነገር ግን እንደው ችግሮች ሲፈጠሩ በቅርብ ርቀት እየተከታተሉ መፍትሄ የሚሰጡ የተመደቡ ሰዎች እንዲህ አይነት አሰራሮች አሉ። ታው በሚገባ አካባቢ የሚኖሩ ሰራተኞች የተቀጠሩ ቋንቋ የሚችሉ ሁሉንም ቋንቋ ማለት እንግዲህ ሀገራችን የብሔርና የብሔረሰብ ሀገር ናት። ብዙ ቋንቋ ተናጋሪዎች ስላሉ ከመካም አለ ከዛም ደግሞ ቢያንስ ከመቶ ሰው በላይ ለዚህ ቅድማ የመጣ ማለት ነው። በተለያየ ዘርፍ ላይ ቅድማ አይነት ላይ የተመደቡ አሉ። ኤመርጀንሲ የሚሰጡ ሐኪሞች ሳይቀሩ ለማለት ፈልጌ ነው። ሐኪሞች በተለየ ሁኔታ ፋርማሲ እዚህ ከፍቶ ክሊኒክ ከፍቶ አገልግሎት እየሰጡ ነው ያሉት። ጀዛኩሙላሁ ኸይራን። ሐቂቃ በጣም ደስ የሚል ነገር ነው እየነገሩት ያለው።